ጉድ ሞርኒንግ ይላችኋል WB ፋሚሊያን። ተመስገን አባቴ እግዚአብሔር ተመስገን ፈጣሪ። እንዴት አባት ነው ደስ የሚለው ፈጣሪ ድረስ በዚህ ነበር የተዝናናው። እንዴት አባቱ ደስ እንዳለኝ አልገባችሁም? ፈጣሪ ምስክሬ ነው። በጣም ደስ ያለኝ እንዴ ትንሽዬ እንግሊዘኛ ይኖራችሁ እንጂ ጣጣ የለም። ጉድ ሞርኒንግ ይላችኋል WB ፋሚሊያን። እንዴት ናችሁልኝ? ዳይስትሪ ቴንስ ይላችኋል። ሶስተኛ ቀኔ ነው። ለማንኛውም ተነስተናል። የተመሰገነውን በደንብ የተኛ ነው። ያ ለካትሚ እስኪ እንግዲህ አሪፍ ነገሮችን ለመስራት ሞክራለሁ ዛሬ። አንዳንድ ልዝናናባቸው መፈልጋቸው ቦታዎች አሉ። አብረን እንሄዳለን፣ እንዝናናለን፣ ፈታ እንላለን። ዳይስትሪ እንግዲህ ብሎግን ሳይረዝም ለመልቀቅ ሞክራለሁ ማለት ነው። ፒስ ዝም ብላችሁ ማለት ነው። ትናንትና እየሰራው ያለ ቪዲዮ ኤዲት እያደረኩ ማለት ነው። እየጠጣው ያለ ምናምን ነገር በትንሹ ምንም እየቀዘቀዘ አልነበረ መጠጡ ሁሉና ግራ ገብቶኝ ነው። ምንድነው እኔ ሙቄ ነው ወይስ መጠጡ አልቀዘቀዘም እያልኩስ አሁን መጣውና ምናምን ነገር እቺን ፍሪጇ ምናምን ነገር ክፍት አድርጌ ምናምን ነገር አይዋለው እየሰራ አልነበረም። ለካስ ነቅለውታል ማለት ነው። ሶኬቱን ንቅል ያርጋቸው ምን አይነቶች ናቸው በፈጣሪ ስም። አሁን በቃ አሳድሬ መጠጡ ምናምን ነገር ኮካኮላ ነበረች ዜሮ ያው ልጠጣ ብዬ ምናምን ነገር ልከፍት ላለው ሙቋል ማለት ነው መጠጡ። ለወጣ ደግሞ አሁን 10 ደቂቃ ነው የቀረኝ ሆቴል ልተወው ማለት ነው። ምንድነው አሁን ያልቀዘቀዘ መጠጥ ጠጣ ነው? ኧረ ከባድ ናቸው። እግዚአብሔርን ኤሌክትሪክ እንዳይነካባቸው በፈጣሪ የሚጠቀሙ ሲስተም ዋው። ግን እዚህ የነበረኝ አዳር እግዚአብሔርን ነው የምላችሁ ፏ ያለ አዳር ነው። በቃ የሚገርም ሆቴል ነው። ጠይቁኝ። ለማንኛውም መምጣት የምትፈልጉ ሰዎች ሪኮመንድ ማድረጋችሁ ይሄን ቦታ ነው። በጣም የሚገርም ሆቴል ነው በጣም። ለማንኛውም ከዚህ የበለጠ ሆቴል ነው ዛሬ የምንሄድበት። ደግሞ የዘጋሁት ነው እዚህ በፊት የዘጋሁት ክሏር እስራኤል ያለው እንግዲህ ቡክ ያደረኩት ሆቴል ቤት ነው የምንሄደው። እዚህ በኋላ አንቀያየርም ማለት ነው። 3 ሆቴል እንግዲህ በ3 ቀን ያሳዝናል ጋይስ። እንግዲህ ሀበሻነቴ የተፈታተነኝ ነው። ምንም ማድረግ አይቻልም። እየወጣው ነው። ለማንኛውም ያው ትንሽ አነጠፍኩላቸው አልገው ምናምን ነገር ሻሻ የነበሩት ምናምን ነገር በስነ ስርዓት ምንድነው የሚባለው አልጠፋፈርኩት አሰናደውላቸው ምናምን ነገር ያ የረሳሁት እንደሌለ ቼክ እናደርጋለን። ኦኬ የሚጠጣውን ረስቻለሁ ነበር። ወይኔ በእናታችሁ ምንም አልቀዘቀዘም። በቃ ላስቀምጠው በኋላ ጠጣዋለሁ። ቺስ ለማንኛውም እግረ መንገዴ ማለት ነው አንድ ሰው ስለ ስልክ ምናምን ነገር ጠይቅልኝ ብሎ ነበረ እና ጠይቄያቸው ነበረ። ውድ ናቸው የሚገርማችሁ ማለት ነው። ምንም ነገር ሳጨማምሩበት 128 ጊጋባይት 16 ፕሮ ማክስ ማለት ነው። እዚህ የሚሸጡት 1440 ዩሮ ነው። በእስራኤል ሀገር እንግዲህ ስትመጡት እስከ 6000 ብር ይወጣል ማለት ነው። ስለዚህ ምንም ርካሽነት የለውም። ኤላት ይሻላል። ኤላት ብራዘሬ እንደውም 256 ጊጋባይት ነው የገዛው ሲመስለኝ። የገዛው 5000 ራሱ አይሞላም 4000 ምናምን ነገር ነው የገዛው እና ስለዚህ እዛ ቢገዙት ይሻላል ብዬ አስባለሁ። ምን ትላላችሁ? ለአንዴና ለመጨረሻን ጊዜ እንግዲህ የሚደረገው ሆቴል እንግዲህ ቀየራ ሆቴል የሚደረገው እንግዲህ በዚህ ሆቴል ያልቃል ማለት ነው። ያው ከፊት ለፊት ያያየሁት ነው እውነት ኒው ኤምብሬስ ሆቴል ምናምን ነገር ነው የሚለው ያያየሁት ነው። ገብቻለሁ እንግዲህ ያው ጋይስ ምን እንደተፈጠረ አታምኑኝም ማለት ነው። ሆቴሉ ነው ግን የሚያስጠላው ነገር ምን መሰላችሁ? በቃ እቃዬ ነው ጥዬ መጣሁ። ትሮሙን አልሰጡኝም ማለት ነው። እንደ ትናንትኖች በጉ አላደረጉልኝም። እነዚህ 2 ሰዓት ላይ ና ያለበዚያ ምን ማድረግ አይቻልም ያሉኝ ማለት ነው። እና በጣም ነው የሚያስጠላው። የተወሰኑ እቃዎች ምናምን ነገር በኪሴ ይዤ ምናምን ነገር እየዞርኩ ነው። በጣም ያስጠላኝ ምላችሁ በላይ ማለት ነው። ማለት እንግዲህ ቀኑን በሙሉ ሊገልብኝ ነው ማለት ነው። እንግዲህ እስከ 2 ሰዓት አሰባችኋል። ከ2 ሰዓት በኋላ እንግዲህ ሂጄ ያስጠላል የሆነት እንግዲህ እስኪ አም ሪሊ ሶሪ። አንዳንድ ነገሮችን ግን እንግዲህ ለማድረግ እሞክራለሁ ባለኝ ጊዜ ምናምን ነገር ዝም ብዬ ጊዜው እንዲባክንብኝ አልፈልግም። አንዳንድ ቦታዎችን እንዞራለን። እስኪ የሆነ ጠጣ ካፌ ምናምን ነገር እንጠጣና እዛ እንዞራለን ማለት ነው። ሁሌ እንደምናደርገው ደግሞ ቱር ባስ አለ ማለት ነው እዚህ ጋር። ለማንኛውም በማታ ነው ማድረግ የምፈልገው። ቀን እንግዲህ ሁሌ ነው ስዞር የምታዩኛ። በማታ ሀገር ምን ትመስላለች የሚለውን ደግሞ
አንዳንድ ሹቶችን ለመውሰድ የተለያዩ ነገሮችን ለማሳወቅ እንግዲህ በማታ አብረን እንመለሳለን ማለት ነው። ሙሉ መመሪያውን ተቀብያለሁ። ትንሽ ላንብበውና ቡክ እናደርጋለን ማለት ነው። እንግዲህ ዛሬ በማታ ምናልባት ዛሬው በማታ እንሄዳለን ማለት ነው። ፈታ እንላለን እዛ ቦታ ጋይስ 3 ይላችኋል ጋይስ። የሚበላ ነገር ፈልጌ ነበረ። ዝም ብሎ መዋቢያ እቃ ምናምን ነገር መሸጫ ያለው ኬኖን ውስጥ ነው የገባው። እንዴ ምን ብለን እስከ መጨረሻው ወደ ላይ እንወጣ። ምን ይሄ ኬኖን ነው? ምግብ መብያ የላችሁም እንዴ? ኧረ ማክዶናልድስ ምናምን ነገር ካፌ ራሱ ለመጠጣት እኮ ተሰቀቅኩኝ ነው የምላችሁ። ውሻ የሚል ነገር እግዚአብሔር ነው የምላችሁ። ዝም ብዬ እስከ መጨረሻው ልሰቀል ነው። እንዴ አንተ ዝም ብዬ ተሰቀልኩ። ምንድን ነው ይሄ ነገር ግን? ስንት ፎቅ ነው ያለው? ዋን ሞር የት እየደረ ምንድን ነው ይሄ ነገር? የት ነው የገባሁት? እግዚአብሔርን ከ14 ፎቅ ምናምን ነገር በኋላ ማለት ነው ደርሻለሁ። መጠጥ ቤት ምናምን ነገር፣ ምግብ ቤት ምናምን ነገር፣ ካፌ ምናምን ነገር ላዘምና እዚህ ጋር ዘጭ ብለን እንጠጣለን ማለት ነው። የዚህ ኦፊስ ያምርና ጋይስ ማንም ሰው ሊገምተው በማይችለው ሁኔታ እንግዲህ ፕሮፍ ነው የሚባለው መጨረሻው ላይ ወጥቼ ማለት ነው ጋጉ ላይ ወጥቼ እንግዲህ አንዳንድ ነገሮች ላዘምና ኦርደር አድርጌ እንጠጣለን እንበላለን ማለት ነው። ምግብ አልበላም በነገራችን የሚጠጣ ነገር ብቻ ጁስ እና የሆነ ካፌ ምናምን ነገር ነው። ምንም አላምናቸው ምግባቸው ሳንድዊች ምናምን ይላሉ። አልፈልግም። ምንም የሚበላው ነገር የለም። ማን ያምን ነበር እንደዚህ ይሰቀላለሁ እዚህ ተብሎ ወይ ያበደንም የሆነ ዛሬ ውሏችሁ ለማለት ምን ልብላላችሁ ወገን? ምንም ላምናቸው አልቻልኩም እኮ እንደ ሀገራችን አይደለም። ያነቀኝ የምናምን ነገር ዳብል አዝዣለሁ ማለት ነው። ውስኪ እንዳይመስላችሁ። ለማንኛውም ካፌ ነው። አብረን እንጠጣለን ምናምን ነገር ፈታ እንላለን ወገን። ማን ያምን ነበር አሁን እኔ ፕሩፍ ላይ እንደዚህ ወጥቼ ጸዳ ያለ ፎቅ ላይ ካፌ እጠጣለሁ ብዬ እኔ አስቤው አላውቅም። ለማንኛውም ዝም ብዬ እግዚአብሔር ነው ያመጣኝ ወደዚህ ቤት። የሚገርም ካፌያችን እንጠጣለን። ዋው የሚገርም ካፌ ነው። ተመልከቱ። ማማሳያ የላቸውም እንዴ? አለች ያ ዳብሎጊ ፋሚሊ ለማንኛውም ሰብስክራይብ እያደረጋችሁትሽ ፈታ እንላለን። አንዳንድ ነገሮችን ለማሳየት እቅድ ነበረኝ ዛሬ። እንግዲህ እቅዴ አልተሳካም። ያ ፕሮፍ ላይ እንደዚህ ወጣን። ለማንኛውም ካፌያችን ከጠጣ ምንም አንፈልግም። እሱ ያለውበትን ቦታ ምናምን አሜዚንግ ፕሌስ እንዴት አባቱ ደስ እንደሚላ በጣም ያበደ ቦታ ነው። ያ ለማንኛውም ልወጣ እያሰብኩ ነው። እንወጣለን ማለት ነው። ምን ማድረግ ይቻላል? አይቀር ግና ጁስ መጠጣት አለብኝ። ጁስ የት እንዳለ አላውቅም። እየተዘጋጀልኝ ነው ማለት ነው። ጁስ አዘጋጅ ጥሩ አድርገሽ ተዘጋጀልኝ ነው ማለት ነው። አብረን እንጠጣለን ጁሳችን ደግሞ ከዛ በኋላ ምሳ ለመብላት እንወጣለን ማለት ነው። እንበላለን አብረን። ምን ችግር አለ? ፈታ ነው የምንለው። ፋይናሊ እንግዲህ ኢንቪው እያያችሁት ነው። ኢንቪው እያየን ከላይ ነኝ እንግዲህ የመጨረሻው ፕሮፍ ላይ ነኝ። ኢንቪው እያየን እንጠጣለን ማለት ነው። ጁሳችን ለማንኛውም እቺ ትመስላለች። እግዚአብሔር 4 ከምናምን ዶላር ነው ያወጣው ማለት ዶላር በል ዩሮ 4.45 በቃ ገንዘባቸው ምንም ሊገበኝ አልቻለም። የአገርማት ሳንቲም ነበርና ኪሴ አውጥቼ ሰጥቷቸው ማለት ነው። ግን አይወስዱብን ወንድም ይመልሱላል ማለት ነው። አዲስ እንደሆንክ ያውቃሉ ምናምን ነገር ኢትዮጵያ ለብቶ እናት ይበላል አባቴ አዝተቲ ቴንክ ዩ እንደዛ ብሎ የሚወስደው
እዚህ ጋር ይመልሱልሃል፣ አያገባቸውም። ለማንኛውም ፍሬሽ ነው ያየዋት ምናምን ነገር ነው ያዘጋጀችልኝ። ፍሬሽ ነው የምወደው ታውቃላችኋል። ፍሬሽ ነው። አብረን ቼክ እናደርገዋለን። ዋው እግዚአብሔርን አይ ላይክ ኢት። አባቴ ሙት በቃ ያልታሰበ ብሎግ ቪዲዮ ማለት ነው። እንዴት አባቱ ደስ ይላል። ቪዲዮ እዚህ ጋር ኧረ ፈጣሪ ተመስገን አባቴ እግዚአብሔርን ተመስገን ፈጣሪ። እንዲህ ማን ያምናል? እስኪ አሁን እንደዚህ ፈታ ብዬ ምናምን እግዚአብሔር እስኪ በቃ ቪውን ተመልከቱት፣ እግዚአብሔርን ተመልከቱት እስኪ ማየውን ጉድ ማለት በአይን እያየሁት ነው። እንግዲህ አስባችኋል የመሰለ ቪው ተመልከት ብራዘር። ዝም ብለህ ፈጣሪ ስም እኔ እውነት ከማመስገን ውጭ ሌላ የምለው ነገር የለኝ። በጣም አመሰግናለሁ ፈጣሪ፣ በጣም ነው አመሰግን። ነገ አብረን እንወርዳለን ማለት ነው። መውረዱ ነው የሚገለን። አልገባችሁም እኮ ሁሉ ሀገር እንግዲህ ስንት ደረጃ እንዳለው አልገባችሁም። እንግዲህ ከዚህ ሞል ያስደነቀኝ ነገሩ ምንድን ነው? ሰው ልጅ እንዳይጨናነቅ ማለት ነው። መግዛት የሚፈልገውን ወዲያው እንዲያገኝ እና ጊዜው እንዲቆጥብ የሚያደርግ እና ኮስሞቲክስ የሚፈልግ ሰው ኮስሞቲክስ አለላቸው። ቦርሳ ምናምን ነገር የሚፈልግ ሰው ቦርሳ አለላቸው። በጣም ብዙ ነገር ብቻ አለ አይደል? ደስ የሚል ቦታ ነው ያየሁት። የምትፈልጉትን ነገር ማግኘት ስላላችሁ በጣም ደስ የሚል ነው። የወጣው ነው። ለማንኛውም የፈለጋችሁትን ነገር ማግኘት ትችላላችሁ። እዚህ መጣችሁ የሌለ ነገር የለም። የህፃናት ልብስ አንድ ራሱን የቻለ ከዛ በኋላ ደግሞ ወደ ላይ ከፍ ስትሉ ደግሞ የተለያዩ ማጌጫ እቃዎች ምናምን ነገር መሸጫ በቃ እያንዳንዱ በስነ ስርዓት ተዘጋጅቶለት ያለ ሞል ነው። እንግዲህ ምን ይሰኛል ስሙ? ሆዶ ሴንተር ይሰኛል። እዚህ ውስጥ ነው የነበርነው። በጣም የሚገርምና አሪፍ ቦታ ነው። ለማንኛውም ሄደን እንበላለን። አሁን ወደ ምግብ ቤታችን ወደ ሁሉ የመደዳት ምግብ ቤታችን እንሄዳለን ማለት ነው። ለስ ዱ ኢት ለሶች በህይወት መሞከር የምፈልገው ነገር ነበረ። ይሄ ሜትሮ ይሉታል እነሱ እንግዲህ ውስጥ ለውስጥ ባቡር ጣቢያ ማለት ነው። እኔ እንጃ እንዴት ቲኬት ገዝቼ እንዴት እንደሚሄድ ምናምን ነገር አላውቅም። እግዚአብሔር እንደዚህ ቲኬት ለራሴ ገዝቻለሁ ምናምን ነገር እግዚአብሔርን የትሬን ቲኬት ማለት ነው። በጣም መሞከር ፈልጋለሁ ይሄን ነገር። እስኪ እንየው የእነሱን ትሬን ደግሞ ምን ይመስላል፣ ከእስራኤል ሀገር በምን ሊለይ ይችላል ምናምን ነገር የሚለውን ያለማንኛውም ገብቻለሁ ምናምን ነገር እናያለን። አላውቅም የት እንደሚሄድ ምናምን ነገር ማውቀት ጉድ የለም። ግን ሜትሮ የሚባለውን ይሄ ውስጥ ለውስጥ ባቡር የሚባለውን ነገር ሀዲዱ ማየት ፈልጋለሁ። በቃ ገባችሁ አምረው ነገር ያ ገብቻለሁ። እግዚአብሔርን እምላቸው ረዳብሎቢ ፋሚሊያ ቴንክ ዩ ጋድ የእውነት አመሰግናለሁ። ወዴት እንደምሄድኩ አላውቅም። ዝም ብዬ ከአንዱ ባቡር እንሳፈርና ማለት ነው ዝም ብሎ ወደ አንድ አቅጣጫ ሄደን እንደዛ እንመለሳለን ወደዚህ። ግን የተሰቀልኩበትን ቦታ ማወቅ አለብኝ። ይኸው እንዴት አባት ነው ደስ የሚለው ፈጣሪ ድረስ ሜትሮ ያ ታቹ ጋር እንገናኛለን። እንደውም ራኬቤት ታክቲት ማለት ነው አላ ዋው የውስጥ ለውስጥ ባቡር መንገዳቸውን እንግዲህ አብረን እናያለን ማለት ነው። ዳብሊው ቢ ፋሚሊ አለ ለምንድን ነው ሰብስክራይብ አላደረክም እንዴ? አድርገው እንጂ ምን ትጠብቃለህ? አንድ ራኬቤት መጥቷል ማለት ነው። ምናምን ካለ እዚህ ነው የምትሳፈረው። እንዴት እንደሚያምር እዩት። ፈርስት ታይም ይላችኋል። ለመጀመሪያ ጊዜ እያየሁት ነው ይሄን ነገር እንዴት እንደሚያስደስት አድርገባቸው። ለማንኛውም አብረን እንገባለን። ቦታ ግን የለምሽ ዝም ብለን እንገባለን። ምን አገባችሁ? አላምንም ጋይስ እኔ አላምንም። ለመጀመሪያ ጊዜ ለማንኛውም ዳብሊው ቢ ፋሚሊያ ሰብስክራይብ ካላደረጋችሁ ሞታችኋል። የምር ለመጀመሪያ ጊዜ ገብተናል ማለት ነው።
አይ በጣም ያምራል። እግዚአብሔር በጣም ያምራል። Let's do it. ሳብዌይ ይላቸዋል። ሪል ላይፍ በመጨረሻ በጌም የተጫወቱትን በአካል እጅ አይቼዋለሁ ማለት ነው። ሲመስለኝ እዚህ ጋር ነው የተወሰደው ራሱ ጨዋታው ምናምን ጌሙ ምናምን ያ እንዴት አባት ነው የሚያምረው። እና ዋሻ ውስጥ ነው የምትሄዱት። እስካሁን ያላየውም የነበር ትሬን ስል ነበር። ለካ ውስጥ ለውስጥ ነው አባቴ ጨዋታው። ዋሻ ውስጥ ነው የሄደው መሬት ስር። በጣም ያበደ ነው። ደስ ይላል። ያው ጋይስ ይብቀኝ ብዬ ምናምን ነገር ወርጃለሁ ማለት ነው። ሁለት አይሚን 3 ስቴሽን ምናምን ነገር እንደዛ አልፍ ያለው ማለት ነው። እያያችሁት ነው። በዚህ ነበር የተዝናናው። እንዴት አባቱ ደስ እንዳለኝ አልገባችሁም? ፈጣሪ ምስክሬ ነው። በጣም ነው ደስ ያለኝ። ያ እንዲህ በቃ ጌም ሪል ላይፍ ላይ ሆኖ ምናምን ነገር ስታይ በጣም ነው የሚያስደስተው። በጣም ማለት ነው ካምላችሁ ጋር አሁን መመለሻዬን ፈጣሪ የሚያውቀው። ከፈለኩም በእግሬ እመለሳለሁ። እኔ መሰለ ነገር እንኳን አረኩት። የእውነት በጣም ደስ ብሎኛል። እግዚአብሔርን ሲሄድ ማየት ፈልጋለሁ። አይሄድም እንዴ? ሲሄድ ማየት ፈልጋለሁ። እንጠብቀው አብረን አይመስላችሁም? ትንሽ እንጠብቀው። ዋው እውነት እኔ የማየውን ነገር እናንተም እንድታዩ ያደርጋችሁ እላችኋለሁ። በጣም ነው የወደድኩት። በጣም የተመቸኝ። ያ አሁን እንወጣለን ምናምን ነገር። እስኪ ሲጓዝ እንየው አብረን አይደል? ሲጓዝ እንየው እንዴት ደስ እንደሚል። ሁሉ ነገሩ ስዕል ነው። ሙሉ ነገሩ ማለት ነው ስዕል ነው። በቃ ተመልከቱ እንዴት አባት እንደሚያምር። እግዚአብሔር ደግሞ መስኮቱ ምናምን ነገር ክፍት ነው ምናምን ነገር። በቃ የእውነት እግዚአብሔርን ያበደ ከተማ ነው። በጣም ደስ ይላል። እኔ መውጣት አልፈልግም። አሁን ከወጣው እኮ ተበላው ማለት እኮ ነው። ወረዛኛው ልሄድና ትንሽ ልመለስ አይመስላችሁ? ርቀት አለው መሰለኝ የመጣውበት መንገድ። ኧረ በፈጣሪ ስም እንትን ሳይከፍሉ ምናምን ነገር ዘለው አልገቡ መሰላችሁ? ወጣቶች ነገር ናቸውና ዝል ብለው ቲኬት ሳይዙ ምናምን ነገር ገቡ ማለት ነው። የሚቆጣጠር የለም ማለት ነው እንዴ? እና እኔ 12 ብሬን ስከፍል እንዴ እግዚአብሔር ነው የምላችሁ። ዝል ብለው ገቡ። ማንም ያስቆማቸው የለም። ወደ ሁሉ ምግብ ቤታችን በሰላም እንግዲህ እንደውም በአቋራጭ ደርሰናል ማለት ነው። ሳንደፋ 12 ብር ምንም ብንከፍል በጣም የልጅነት ህልሜን ያሳካሁትና በጣም ደስ ብሎኛል። እንሄድና ምግባችን እንበላለን። ያ ምግባችን ከበላን በኋላ ምናልባት የባቡሩ ቀኑን በሙሉ መሰለኝ የሚሰራው። ስለዚህ አይታወቅም፣ ካርዱ ሊሰራ ይችላል ምናልባት። ክፍት ስለነበር ዝም ብዬ ነው ወጣሁት። ከብላችሁ በላይ የሚገርም ምግብ አዘምነናል። ልክ እንደ ትናንት ነው። ካለንበት ቦታ ላይ ነው እንበላለን። ምግባችን ፏፏ እንላለን። ወደ ሆቴላችን እንገባለን። አዲስ ሩማችን እናያለን ማለት ነው። ዳይስሪ ይላል እንግዲህ ፏፏ WB። እወዳችኋለሁ። የእውነት የምታሳዩኝ ፍቅር ልይት ይላል። በቃ እወዳችኋለሁ። ሰብስክራይብ ማድረጋችሁ ቀጥሉ። በፈጣሪ ሁሉ ምግብ ለኔ ነው እንዴ? እንዴት እንደምበላ አላውቅም። ማለት በስቷል። ጁስ የመጣለች እዚህ ጋር ያበደች ጁስ ናት። የትናንት አይነት ሽኒጽልና ፒታ ይመጣልኛል ማለት ነው። ሽንፋፋ እናደርግና ደግሞ አብረን እንቀጥላለን። የእውነት ደስ ብሎኝ እንዳለ አልገባችሁም? ለማንኛውም ምግቡን ለማሳየት እሞክራለሁ። ምግቡን ተመልከቱት። ኦኬ እንባርክና እንበላለን ማለት ነው። በጣም ነው ደስ የሚለው። በጣም የሚጣፍጥ እግዚአብሔር። ጋይስ ለማንኛውም በልተን ጨረስን። አሁን ደግሞ ሄደን ቼክ እናደርጋለን ማለት ነው። እንደውም ረፍዶብኛል የሚገርማችሁ ሰዓቱ ምናምን ነገር ማለት ነው። ለእናንተ ልለቅ የነበረው ቪዲዮ ደግሞ እንዳጋጣሚ ለምን እንደሆነ አላውቅም እስካሁን ድረስ አፕሎድ አድርጎ አልጨረሰ ምናምን ነገርና ደን አፕሎድ እናደርገዋለን። ዳይቱ የነበረኝን የትናንት ነው ቪዲዮ ለቅላችኋለሁ ለእናንተ ማለት ነው። ለማንኛውም ትሬን ልሞክር ወይስ በእግሬ ልሄደው? ትሬን ለምን አልሞክርም? ምናልባት ክፍት ከሆነ
ባቡር ይዘን እንሄዳለን ማለት ነው። የእውነት በጣም ደስ የሚል ምግብ ነበረ። በደንብ ነው ያስተናገደችኝ ምናምን ነገር። የሚገርማችሁ ትናንትና ቲፕ ስላልተሰጠዋት ምናምን ነገር ምንም አልከፋትም ነበርና ዛሬ ያው ፋፋውን ገጭቻለሁ ማለት ነው። 5 ብር ሰጠዋት ምናምን ነገር በቃ ደስ አላት። የእውነት ወደደችኝ ነው የምልህ። ለማንኛውም በቃ ጠብቁኝ። ፒስ። አብራችሁ ጸልዩ። የእውነት እንዲያስገቡኝ ብላችሁ ጸልዩ። እስኪ አብራችሁ ካልሰራልኝ ምንም ማድረግ አልችልም። እንግዲህ ሁሉ ሀገር በእግሬ ልሄድ ነው ማለት ነው። ሀገር አይባልም አንድ 20 ደቂቃ ይሆናል እስከ ሆቴሉ ማለት ነው። የዛሬው ደግሞ ትንሽ ራቅ ይላል ያዝኩት ማለት ነው። እንሞክረው። ለማንኛውም ካርቲሱ ከሰራ ነው፣ ካልሰራ አያገበኝም። ኦኬ ናይስ ሰርቷል ጋይስ። እግዚአብሔር ነው የምላቸው ያ ሰርቷል። አይ ሚን እዚህ ሳይድ እንዴ ሰርቷል። በእናትህ ቀኑን በሙሉ ነው ፈታ የምልበት በዚህ ካርቲስ ነው። ኤሌቬተሩ አይሰራም እንዴ? ናት ወርኪንግ እናትንና አይሰራም። እናንተ ገብተናል ማለት ነው። ይመች እናትዬ። እኔ ደግሞ ለአንድ ጊዜ ብቻ መስሎኝ ነበር ቀኑን በሙሉ ፈታ የምልበት። ስለዚህ ወደ ቅድም ቦታዬ እመለሳለሁ ማለት ነው። እዚህ እንኳንም አልጣልኩት ነው እኮ አልጥልም እኮ እንዴት ደስ ይላል ያ ጋይስ። ለማንኛውም አንዱ ሲመጣ ዝም ብለን እንገባለን። አንድ አጋጣሚ እየመጣ ነበር፣ ዝም ብዬ ልገባ ነው። ያው እየመጣ ነበረ፣ እንገባለን። ያ ጋይስ ለማንኛውም ወርደናል ማለት ነው። ገርማችሁ በላይ ቦታው ራሱ አልጠፋኝም። በቃ ቀደም ከነበርኩበት ቦታ ነው። ይኸው እግዚአብሔር እችላለሁ ማይ ራሴን መድነቅ ግዴታ ነው። ለማንኛውም መውጫው ቤት አካባቢ ነው፣ በዚህኛው ነው። ኦኬ እንወጣለን። አይ ሆቴል የግድ መድረስ አለብኝ። እውነት ኤግዚት ወደ ላይ ያለ ኤግዚት ያወጣን ማለት ነው። ቦታው እንዳልተሳሳትኩ አሁን እናያለን አብረን። የእውነቴን ነው የምላችሁ። ያ የቅድሙ ቦታ ነው፣ ራሱ እግዚአብሔር ራሱ እቴምቹ ጠፍተኝ። ፋይናሊ ወጠናል ማለት ነው። ዳግቢ ይችላል የምትሉ ኮሜንት ላይ እየጻፋችሁ ለማንኛውም ወጠናል ማለት ነው። ምንሰማው ጉድ የለም ብራዘር። እንዴ ትንሽዬ እንግሊዝኛ ይኖራችሁ እንጂ ጣጣ የለውም። ያን ያክል አዋቂ መሆን አይጠበቅባችሁም ትራቭል ለማድረግ ምናምን ነገር ማለት ነው። ያ ያስፈልጋል ማወቁ፣ ግን ያን ያክል አትፍሩ። ሌትስ ዱ ኢት። ወደ ሆቴላችን እንሂድ፣ መፍጠን አለብን በእናታችሁ የእውነት ያ ለማንኛውም ተዘጋጅቶ እየጠበቀኝ ነበረ። የሚገርም ሆቴል ነው። ስሜ ደግሞ ዮሐናን ነው እንጂ ደማሙ ምናምን አትበለኝ ብሎ አፋጠጡ። ለማንኛውም ማፈጠጥ ሳይሆን ጠየቁኝ ምናምን። አሁን እንደዛ ነው ምናምን ነገር ያሳያቸው የሚሄዱ ገባው ማለት ነው። ያ የሚገርማችሁ 5ኛ ኮማን ያደረጉት ለምን እንደሆነ አላውቅም። ይሄ ሁሉ ፍሎር እንግዲህ እስካሁን እንግዲህ ኤሌቬተር ውስጥ ነኝ ማለት ነው። ያደርሻለሁ አብረን አይወድን እንዴ አከፋፈቱ። የዚህ ሀገር ሊፍት አከፋፈት በጣም የሚያስጠላ። 503 ነው ያለኝ። ኦኬ የት ነው 503? አሁን ደግሞ እንደባለፈው እንደትናንትናው ደግሞ ሌላ ቦታ ጅራ እንኳን እንዴ ያ right here baby ያው 503 ያ welcome home baby welcome home። ካርድ ካላስገባችሁ የማይበራበት ሀገር በእናትህ ዌልካም ሆም ይላችኋል ወገን። ያያችሁት ነው ቤት የኔ መሰለ ሩም
ደክሞኝ ነበር የሚገርማችሁ። ያው ስሜ ይላችኋል። እንዴት ናችሁ? ደህና ቆያችሁ? ሰብስክራይብ አድርጋችኋል ወይስ አላረጋችሁ? እንዴ ያ ለማንኛውም የመሰለ ሩም ያ ልክ እንዳየሁት ነው። እግዚአብሔር ነው የምላችሁ። ያው እንዳየሁት ነው። በጣም እስኪ ምን አለን ሩሙ እንዳሳያችሁ ምን አለን የሚለውን ነገር ተመልከቱ አብራችሁኝ። ያ ቲቪ አለን። ቴንኪው። እዚህ ጋ ዛሬ ቪዲዮ የምቀናበርበት አለን ማለት ነው። ቴብል and I have ፖርች የሚባለው ሚርፔሴቱ ዋው ናይስ ጌም። እግዚአብሔር በጣም ያበደች ናት። ተመልከቱ። አሪፍ ቪው ያለው ቦታ ነው። እንደፈለጋችሁ ተመልከቱት። በቃ እኔ መሰለ ቦታ ይዣለሁ ብቻዬን። እንግዲህ አስባችሁታል። ያ ጠዋት ቁርስ አለ 7 ሰዓት ከ20 ምናምን ነገር አለ። የምፈልግ ግን አይመስለኝም መነሳት ታውቃላችሁ። ለማንኛውም ሆቴላችን በጣም ያበደ ነው። በጣም ያምራል። ሬት አርጉኝ ብትሉት በቃ የእውነት 10 ነው የምሰጠው። ውድ ነው በነገራችን ላይ ውድ ነው ያዘመንኩት ምናምን ነገር። ያው ብዙ ላይቲንግ ሲስተም ምናምን ነገር አለው። ባዝሩማችን ያለን ደግሞ አሁን ባዝሩም ይላችኋል ሲያምር። ያ ባዝሩሙ እዚህ ጋር ያለን ሻወር በቃ ፏፏ ነው። ለማንኛውም ከመጣሁ በኋላ ትንሽ ማበላሸት ምናምን ነገር ደስ ይለኛል። ለማንኛውም ቪዲዮ ልለቅላችሁ ነው ዳይቱ የነበረው ማለት ነው። የትናንት ነው ውሎዬን። እንዳጋጣሚ ለምን እንደሆነ አላውቅም ግሬስ እንደዚህ ነው የሚጻፈው አላውቅም። ብቻ እንደዛ አድርጌ ሴቭ ላደርግላችሁና ልልቀቅላችሁ። ፈታትሉበታላችሁ። የእውነት በጣም ነው የወደድኩት ግሬስ። ኦኬ ለማንኛውም ዝም ብላችሁ ማየት አይደለም። የእውነት ሰብስክራይብ አድርጉ፣ ኮሜንት አድርጉ፣ ጻፉ። ሌላም ደግሞ እንትን በሉታላ ሼር ምናምን ነገር አድርጉት ቪዲዮ። ቴንክ ዩ ሶ ማች ወዳችኋለሁ ጋይስ። ያው ሆቴል ከሆቴሉ ይለያያል ማለት ለምንድን ነው? እሺ ያዝኛው ሆቴል በቃ ይፈቀድልሃል ማለት ነው። ይዘው እንድትወጣ ምናምን ነገር እንደፈለክ ማለት ነው። አያችሁት? ይዛችሁት መሄድ ምናምን ነገር ትችላላችሁ፣ ካርዳችሁን ማለት ነው። የሆቴሉን የሮማችሁን ኬይ ማለት ነው። እንደፈለጋችሁ ይዛችሁ መሄድ መንቀሳቀስ ትችላላችሁ። ኖርማል ነው። ሌላ ቦታ ላይ አይሰጧችሁም። አስቀምጣችሁ ትሄዱ ምናምን ነገር ነው ሲሉ የነበሩትና ለምናችሁ አልቻልኩም ነበር። እዚህ ጋር ግን የመጨረሻ እንተማመናለን ማለት ነው። ያለውን ቪው እንግዲህ በማታ ላሳያችሁ እጥራለሁ ማለት ነው። ቱሩ ባስ እንግዲህ ሀገርን አለ ከተማውን ምናምን ነገር የሚያዞረውን አውቶቡስ አዘመኛለሁ ማለት ነው። እንግዲህ ኦርደር አድርገን ቡኪንግ አድርገን ጨርሰናል። አላቅም የት ጋር ስቴሽኑ እንደሚጀምር ግን ቅድም ያየሁት ቦታ ነበረ። እስኪ እዛ ጋር ሄደን እንሞክራለን ማለት ነው። ወገን ምንድነው በማታ ነው ያልወጣም እምላችሁ እኮ ወልጅ አይደለም። የእውነቴን ነው እንዴ ልበላ ነው እንዴ አትቸከሶች ምናምን ነገር እየጠሩኝ ነበር እዚህ ጋር ማለት ነው። አላ ይቅርታ ለቃሉ እንግዲህ ሴተኛ ዳሪዎች ምናምን ነገር እንደሚባለው ነገር ያ ዘይት ነገር አለ እዚህ ጋር እሺ። እና ቆመው ምናምን ነገር ነው እና ምናምን ነገር የሚሉ ኧረ ወገን ትጠላለህ እንዴ? ካሜራ ይሳበራ በቃ ቅያስ ሰርተው ሄዱ ማለት ነው። እንዴ ወንድ የሚያካክሉ ቸከሶች በፈጣሪ ስም። በማታ ከተማዋ ትቀውጠዋለች፣ አይገልጸውም። በጣም ቀውጤ ነው። ግን በጣም ያስጠላ ነገር ደግሞ አለ። ባሱን ላገኘው አልቻልኩም፣ ይገርማችሁ ማለት ነው። ስቴሽኑ ያለ ከ40 ደቂቃ በላይ ይሰዳል። ራሱ ታክሲ በወስድ ራሱ መድረስ አልችልም። በቃ አሁን ተኩል ሆኗል ማለት ነው። እና ያሳዝናል። ባስ ቲኬት ምናልባት ነገ አሳየውና ምናምን ነገር አወራቸዋለሁ ከመለሱልኝ ወይም ደግሞ በቀን ከሰጡኝ፣ ያለበዚያ ምንም ማድረግ አይቻልም። ተበልቻለሁ ማለት ነው። ሌላ ቦታ ነው ከተማው መብራት የበራ ማለት ነው። እስካሁን አልበራም የነበርና እንዳለ ቡግግ ነው ያለው ማለት ነው። ሲያበሩት እንዴት አባቱ ደስ እንደሚል ቀን የመሰለኝ። ለማንኛውም የነገው ቭሎግ ቪዲዮአችን ሊለቀቅ አይችልም፣ ምክንያቱም ባሱ እስካሁን እየመጣ አይደለም። እኔ ደግሞ ተስፋ አልቆረጥኩም፣ ዝም ብዬ እየጠበቅኩት ነው ማለት ነው። አንድ 30 ደቂቃ አለፈኝ እየጠበቅኩት። እንግዲህ ከመጣ መጣ ነው፣ ካልመጣ ደግሞ ምን ማለት አይደለም፣ እንጠብቀዋለን። የተወሰነ አንድ 20 ደቂቃ ጠብቀዋለሁ። ይመጣል ብዬ ተስፋ አደርጋለሁ። ከመጣ የእውነት ያበደን የሚሆነው ምክንያቱም በማታ ላሳያችሁ እችላለሁ ማለት ነው። በጣም አሪፍ የሆኑ ቪዲዮዎችን ታያላችሁ። በማታ በጣም ነው የምታምረው፣ የሚገርማችሁ ማለት ነው። የአካባቢ በተለይ ድምቅ ነው ያለው በማታ ቀን ነው የሚመስለውና
ላሳያችሁ ፈልጋለሁ። እንጠብቀው እስኪ እንግዲህ ሰየው ከመጣ ካልመጣ ኖርማል እንደምላችሁ አላውቅም። በሚያናደድ ሁኔታ ማለት ነው እግዚአብሔርን እያየኝ ማለት ነው ነድቶት ሄደ ማለት ነው። ገንዘቤን ከፍዬ ማለት ነው እግዚአብሔርን ነገ ጅም ጠይቃቸው በቃ እየነደው ሄደ ማለት ነው። እኔ ነደደኝ። ስንት መጠበቄ ነው እዚህ ጋር አስባችሁታል? ስንት እንደጠበቅኩኝ እዚህ ጋር እንግዲህ ሀገሪቱ በማታ እንግዲህ ሀገሪቱ ያን ያክል መሀል ከተማው ላይ ካልሆነ በስተቀር ላይቲንግ ሲስተም የላቸውም። ለምን እንደሆነ አላውቅም። ደንገዝገዝ ያለ ነው እና ያስፈራል። ሀገር ደስ የምትለኝ ነገሯ ማለት ነው ስዕሎቿ ናቸው። በቃ የመጨረሻ ውብ መገለጫዎቿ ናቸው። ሱቅ ደግሞ ሞልቷል፣ እንደፈለጋችሁ ሞልቷል። ሱቅ አለ ቀንም ማታም ማለት ነው። ግን በቃ በማታ ያስፈራሉ ነው የምላችሁ። በቃ ትትሉ ያስደነብራል። ለምን እንደሆነ አላውቅም። ያለማንኛውም እዚህ ሀገር አብዛኛው ያሉት ሙስሊሞች ናቸው። በብዛት ደግሞ ያለው አብያተ ክርስቲያናት ነው። እንዴት እንደሆነ አልገባኝም። የእውነት የሚወራው ቋንቋ ደግሞ ያባኒት ነው። ግሪካዊ ቋንቋ ነው የሚያወሩት። ብዙም እንግሊዝኛ አይችሉም። ልክ እንደኔ ናቸው የሚኮረታተፉ ማለት ነው። ግን ተግባብቶ ነው ሰው የሚኖረው። ምክንያቱም ብዙ ቱሪስት መስህብ ስላለ ይገባቸዋል። በቃ ምን እንደምትፈልግ ምናምን ነገር ያውቃሉ ሳትጠይቃቸው ራሱ ማለት ነው። አብዛኛው ቦታ እንደዚህ ነው። ብዙ ዓለም ብዙ ሰው የሚመጣበት ቦታ ከሆነ ልክ እንደዚህ ነው እና በጣም ነው የሚያምረው። በጣም ገራሚ የሆነ ስፍራዎች አሉ። የእውነት ከመጣችሁ እንደዚህ ፈታ በሉ። አንድ ቦታ ውስጥ ገብታችሁ ዝም ብላችሁ ስትጠጡ ስትዘፍኑ ማድረስ ሳይሆን ወጣችሁ እንደዚህ መዝናናት መፈለግ ቦታዎች ማየት ምናምን ነገር አሪፍ ነው። በማታ ደግሞ ያለውን ድባብ ተመልከቱ። እዚህ አካባቢ በጣም ቀን ነው የሚመስለው። የሚገርማችሁ ነው። ተመልከቱ እንዴት ይችን ነገር እንደሚላት በጣም ነው የሚያምረው።